ዲቢቴኮች ነን። ዛሬም በተለመደ ቴክኖሎጂ ርዕስ ወደ እናንተ መተናል። የተለያዩ ቴክኖሎጂ ውጤቶችን አብረን የምናይ ይሆናል። ዓለማችን ላይ በ2030 ትልቅ ተጽዕኖ ይፈጥራሉ ተብሎ ከሚታሰቡ የቴክኖሎጂ ውጤቶች ውስጥ የተወሰኑትን አብረን እናያለን። አንደኛው ኤጀንቲክ ኤአይ ነው። ሶ ኤጀንቲክ ኤአይ the next level of artificial intelligence ተብሎ ነው የሚጠራው። ሶ ይህም የተባለበት ምክንያት ሌሎቹ የምንጠቀማቸው ኤአይ ቱሎች አሉ። ቻት ጂፒቲ ሌሎችም ያሉ የኤአይ ቱሎች እንደምናውቀው ትራዲሽናሊ የሆነ የኤአይ ቱሎች ናቸው ተብሎ ነው የሚታሰበው። ያም የተባለበት ምክንያት ምንድነው? ለምንሰጣቸው ጥያቄ ተመልሶ እዛው ተመሳሳይ የሆነ ነገሮችን ነው የሚሰጠን። ኤጀንቲክ ኤአይ ምንድነው ለየት የሚያደርገው ብለን ስናይ እያንዳንዱ ዲሲሽን ሜክ ማድረግ የሚችልበትን አንድ ጥያቄ በሰጠነው ሁሉን ነገር ኮምፕሊት የሆነ ነገር ለኛ መስጠት መቻሉ ነው። እስከ ዲሲሽን ሜከር መድረስ የሚችል አቅም ያለው ነው ኤጀንቲክ ኤአይ። ኤጀንቲክ ኤአይ ላይ ኮምፕሌክስ የሆኑ ታስኮችን ኮምፕሊትድ አድርጎ እንዲሁም አውቶኖመስሊ ተደጋጋሚ የሆኑ ስራዎችን ራሱ አውቶሜት አድርጎ ስራውን መስራት የሚችልበትንም አቅም የተካተተለት የቴክኖሎጂ ውጤት ነው። ይሄ ኤጀንቲክ ኤአይ እንዳልነው የተለያዩ ስራዎችን ተደጋጋሚ የሆኑ ስራዎችን የሚሰሩ የነበሩትን ወደ ኤአይ አውቶሜሽን ተቀይረው እንዲሰሩ የሚያደርግ ነው። ፕሮዳክቲቪቲን ኢምፕሩቭ ከማድረግ አኳያም ትልቅ የሆነ አስተዋጽኦ አለው። እንደዚሁም ክሬቲቪቲን ስትራቴጂካሊ አሁን ከረንትሊ ያለውን ነገር ምን እንደሆነ ምን ይፈልጋል የሚለው ለቢዝነሳችንም ሊሆን ይችላል ለምንጠቀመው ነገር ሪል የሆነ ዳታ ሪሰንት የሆነ ዳታን ተጠቅሞ ለኛ ፉል የሆነ የታስክን ኮምፕሊትድ አድርጎ ይሰጠናል ማለት ነው። ይሄን ኤጀንቲክ ኤአይ በመጠቀማችን የምናገኛቸው ጥቅሞች አሉ። አንደኛ ታይም ሴቭ ከማድረግ አኳያ ትልቅ የሆነ ጠቀሜታ አለው። እንዲሁም የፕሮዳክቲቪታችንን ኢንክሪዝ ከማድረግ አኳያም ከፍተኛ የሆነ አስተዋጽኦ አለው። ሌላው ደግሞ 24/7 መጠቀምና መስራት የሚችል አቅም የተካተተለት ነው። ለምሳሌ ኤጀንቲክ ኤአይ ለብዙ ነገሮች መጠቀም እንችላለን። ለሶፍትዌር ዴቨሎፕመንት መጠቀም እንችላለን። ሞር ኤአይን ለሶፍትዌር ዴቨሎፕመንት ላይ ሲጠቀሙት ለሲኒየሮች በጣም ትልቅ የሆነ አድቫንቴጅ ያለው ነው። ሞር ኤጀንቲክ ኤአይን ለሶፍትዌር ዴቨሎፐሮች እንዲሁም ሌሎች ላይ የሚሰሩትን ትልቅ የሆነ አጋዥና ለሚሰሩት ነገር ፕሮዳክቲቪቲ ከፍ የሚያደርግ ፕሮዳክት ነው። ሌላኛው ነገር ሁሉ ነገር አድቫንቴጅ እንዳለው ተመሳሳይ ዲስአድቫንቴጅም አለው። ይዟቸው የሚመጣቸው ነገሮች አሉ። ለምሳሌ እነዚህ ቅድም ኤጀንቲክ ኤአይ የሚሰራቸው የነበሩ ስራዎች አሉ። ተደጋጋሚ የሆኑ ስራዎች በሰዎች የሚሰሩ የነበሩ ስራዎችን እነዛን ሪፕሌስ ያደርጋል። ሰው ከስራ ውጭ ሊያደርግ የሚችልበትም ጊዜ አለ። ያንን በመተካት ብዙ የሰው ኃይል የሚፈልግ የነበረውን በአንድ ኤአይ ተተክቶ ሁሉን ነገር ኮምፕሊትድ አድርጎ መስራት የሚችልበትንም አቅም ስላለው ብዙ ማንፓወር የሚያስፈልጋቸውን ስራዎች በአንድ ኤአይ ተተክቶ እነዛን ነገሮች ሪፕለስ አድርጎ የሰው ቁጥርን ይቀንሳል። ያ ደግሞ እንደ ዲስአድቫንቴጅ የሚታይበት ሁኔታ አለ ማለት ነው። ኤጀንቲክ ኤአይ ሌሎችም ኤአይዎች ከፍተኛ የሆነ ዳታን ይፈልጋሉ። ዳታና የኮምፒውቲንግ ፓወር ከፍተኛ የሆነ ምክንያቱም እነዚህ ሰርቨሮች ረን የሚያደርጉባቸው ሰርቨሮች ትልልቅ ሰርቨሮች ስለሆኑ የፓወር ኮንሰፕሽን ከፍተኛ የሆነ ፓወር ኮንሰፕሽን አለ። እንዲሁም ትልቅ የሆነ ዳታንም ሪኳየር ያደርጋሉ። ይሄ አንዱ እንደ ሊሚቴሽናቸው የሚታይ ነው። ሌላኛው ነገር ደግሞ እያንዳንዱ ነገር ወደ ኤአይ ላይ ዲፔንድ ባደረገ ቁጥር የሰው ልጅም ክሬቲቪቲውን በዛው ያንሳል ማለት ነው። ምክንያቱም ኤአይ ዲፔንደንት የሚሆንበትም አጋጣሚ አለ። ለእያንዳንዷ ነገር ወደ ኤአይ ነው ለምንፈልገው ነገር በሙሉ ኤአይ ነው የምንጠይቀው። የሰው ልጅ ክሬቲቪቲንም በዛው ልክ እየቀነሰ የሚሄድበትም አዝማሚያ አለ። በተጨማሪም ልናየው የምንችለው የኤአይ ቱል የሆነው ጄኔሬቲቭ ኤአይ ነው። ጄኔሬቲቭ ኤአይ ምንድነው የሚለውን ነገር ስናይ ብዙ ጊዜ የምናያቸው ነገሮች አሉ። ኢሜጆች አሉ፣ ቴክስቶች አሉ፣ ቪዲዮዎች፣ ሚውዚክ በኤአይ ተሰሩ የሚባሉ የምንሰማቸው ነገሮች አሉ። ያንን ጀነሬት የሚያደርግልን ጄኔሬቲቭ ኤአይ ይባላል ማለት ነው። እነዚህን ነገር ጀነሬት የሚያደርገው ጄኔሬቲቭ ኤአይን በመጠቀም አንድ ሰው ፕሮፌሽናል የሆነ ሁሉንም ያካተተ ስራ መስራት የሚችልበትን አቅም አለው። ለምሳሌ ኮንቴንት ክሬት ከማድረግ ቪዲዮዎችን ክሬት ከማድረግ እንዲሁም ፕሮፌሽናል የሆኑ ስራዎችንም ለመስራት ከፍተኛ የሆነ ጠቀሜታ አለው ማለት ነው።
እነዚህ ጠቀሜታዎች ምንድናቸው? አንደኛ ፈጣን የሆነ በአጭር ጊዜ ውስጥ ጥሩ የሆነ ፕሮዳክት እንድናገኝና ለምንሰራቸው ቪዲዮዎችም ሊሆኑ ይችላል፣ ሙዚቃዎችም ሊሆኑ ይችላል፣ ለምንሰራቸው ነገር በፍጥነት መስራት የምንችልበትን አቅም አለው። እንደዚሁም ያው ክሬቲቪቲ ከኤአይ ጀነሬት ስለሚያደርግ የተለያየ ሪል የሆነ ዳታዎችን ስለሚወስድ ክሬቲቪቲውም ከፍ ያለ ነው። ለምንፈልገው ነገር በምንፈልገው ሰዓት በምንፈልገው ዌይ ጀነሬት አድርጎ ለኛ ይሰጠናል። ጀነሬቲቭ ኤአይ ቪዲዮ ክሬት ከማድረግ እንደዚሁም ሚውዚኮችንም ጀነሬት ከማድረግ ከፍተኛ የሆነ ከሌሎቹ ለየት የሚያደርገው አቅም አለው ማለት ነው። ሌላኛው እነዚህ በሙሉ ያየናቸው አድቫንቴጆች ሲሆን ይዟቸው የሚመጣ ዲስአድቫንቴጆችም አሉ። እነሱን ስናይ አንደኛው ጀነሬት የሚደረጉ በኤአይ ጀነሬት የሚደረጉ ኢሜጆች አይታችኋቸው ከሆነ ፌክ ኢሜጆች ጀነሬት ይደረጋሉ። እንዲሁም ሚስ ኢንፎርሜሽን ያመጣል። እነዛ ጀነሬት የሚደረጉት ለተለያየ ነገሮች ሊጠቀሟቸው ስለሚችሉ ያም አንዱ ችግር ነው። ሁለተኛ ነገር ኮፒራይት ኢሹን ያመጣልና የኦነርሺፕ ፕሮብሌምም እንደዚሁ ይዞ የሚመጣው ችግር ነው። ሌላኛው ደግሞ ለምሳሌ ከዚህ በፊት ኤአይ ከመምጣቱ በፊት እያንዳንዱ ኮንቴንት የሚሰራው ቪዲዮ የሚሰራው ሚውዚክ የሚሰራው በሰው ነበረ። ጀነሬቲቭ ኤአይ እነዛን ነገሮች ሪፕሌስ አድርጎ ስለሚሰራ ያንን የሰው ቁጥር በብዙ ሰው ቁጥር የሚሰራ የነበረውን ስራ ወደ አንድ በማምጣት የሰው ቁጥርን ይቀንሳል። ያም እንደ ዲስአድቫንቴጅ ሊታይ የሚችል ነው። ሶስተኛው ደግሞ የምናየው የቴክኖሎጂ ውጤት ዲጂታል ትዊንስ ነው። ዲጂታል ትዊንስ ምንድን ነው የሚለውን ነገር አብረን እንይ። ዓለም ላይ 2030 ላይ ዶሚኔት ያደርጋሉ ተብሎ ከሚጠበቁት ውስጥ ሌላኛው ዲጂታል ትዊንስ ነው። ዲጂታል ትዊን ምንድን ነው ብለን ስናይ የሪል ወርልድ ላይ ያለ ፊዚካል ኮፒውን ዲጂታሊ ኮፒ የምናደርግበት ነው። ማሽን ሊሆን ይችላል፣ ቢልዲንግ ሊሆን ይችላል፣ ትልልቅ ኢንፍራስትራክቸሮችን ሊሆኑ ይችላሉ፣ ኢንታየር ሲቲንም ሊሆን ይችላል። ያንን በዲጂታል ትዊን ተጠቅመን የምንሰራባቸው ብዙ ስራዎችን የምናከናውንበት የቴክኖሎጂ ውጤት ነው። ከሌሎች ከአኒሜሽንም ለየት የሚያደርገው ነገር ይሄኛው ሪል የሆነ ዳታ ሞዲፋይ ማድረግ የምንችልበትን ቴክኖሎጂ የተካተተለት ነው። የዲጂታል ትዊንስ ላይ ያለ ፊዚካል የሆነ ኦብጀክት አለ። እዛ ላይ ያሉትን ሪል የሆነ ዳታን ስትሪም በማድረግ ለምንፈልገው ዲጂታል ሞዴል መስራት የምንችልበትንም አቅም ያለው ነው። ዲጂታል ትዊን ምንድነው የሚያደርገው? ሪል የሆነ ኦብጀክት ላይ ወይም ፊዚካሊ ያለ አንድ ማሽን ሊሆን ይችላል ኦር ትልቅ የሆነ የኢንዱስትሪ ላይ ያለ ሊሆን ይችላል። እዛ ላይ ያለውን ሪል የሆነ ዳታ ስትሪም በማድረግ እኛ ለምንፈልገው ዲጂታል ሞዴል እዛ ላይ ዲስፕሌይ አድርጎልን ወደ ምንፈልጋቸው ነገሮች መቀየር የምንችልበትና እንዲሁም ማሻሻያ ማድረግ የምንችልበትን አቅም የተካተተለት ነው። ዲጂታል ትዊን ኦፕሬት ከሚደረጉባቸው ቦታዎች ውስጥ አንደኛው ፋክተሪ ነው። ፋክተሪዎች ትልልቅ የሆኑ ፋክተሪዎች ዲጂታል ትዊን ይጠቀማሉ። ሌላኛው ደግሞ ኤርፖርት ማኔጅመንት ሲስተም ላይ ከሲሙሌሽንም ጭምር እያንዳንዷን ነገር ምንድነው ከየት ወዴት ኦፕሬት ትደረጋለች የሚለውን በዲጂታል ትዊን ሃንድል ማድረግና ማየት የምንችልበትን አቅም ያለው ነው። በተጨማሪም ለስማርት ሲቲ ፕላኒንግም የምንጠቀምበት ነው። ሌላኛው ደግሞ ኢኩዊፕመንት ሞኒተሪንግ ነው። የተለያዩ ኢኩዊፕመንቶችን ሞኒተር የምናደርግበት ፊዚካል ኦብጀክቱ ሩቅም ሆኖ ያለበትን በዲጂታል ትዊን ተጠቅመን እዚሁ ማየት የምንችልበትን ሜንቴናንስ የሚያስፈልገው ከሆነ ሌሎች ነገሮችን ማሻሻያ መደረግ ካለበት እዚሁ ላይ አድ መደረግ የሚችልበትና ወደ ፕሮዳክሽን ከመውጣቱ በፊት ያ ነገር አንድ ላይ የምናደርግበት ነው። ይሄ ደግሞ ትልቅ የሆነ ጥቅም አለው። ምንድነው? አንድ ነገር ፕሮዳክት ተደርጎ ወደ ፕሮዳክት አውጥተነው ተሰርቶ ያለውን ጉድለት ክፍተቱንም በደንብ እንትን ሳንለው ወጥቶ ኮስታችንንም በዛው ልክ ነው ወጪ የሚያስወጣን። ዲጂታል ትዊን ላይ አድርገን የምንፈልገውን ቀንሰን እንጨምረውን ጨምረን እዚሁ ጋር ቴስት አድርገን ከዛ በኋላ ወደ ፕሮዳክሽን መግባት የምንችልበትን አቅም የፈጠረልን ቴክኖሎጂ ውጤት ነው። ዲጂታል ትዊን በጣም ቆንጆና አሪፍ ከሚባለው ነገር አንደኛው ያ ነገር ወጥቶ ሊያመጣው ከሚችለው ዳሜጅ ቀድመን ማወቅ የምንችልበትንም አቅም የተካተተለት ነው። ያን ነገር ዲዛይን ተደርጎ ከመውጣቱ በፊት መጀመሪያ ላይ ቴስት ላይ በዲጂታል ትዊን አይተነው ያ በዛ ቴስት ማለፉ
ለኔክስት ይዞት ለሚመጣው ሌላ ችግር ከዚህ ሶልቭ ማድረግ የምንችልበትንም አቅም የተካተተለት ነው። ሌላኛው ኤፊሺየንሲያችንን በጣም ይጨምረዋል። ለዛ ነገር ለምንሰራው ነገር ኤፊሺየንታችሁን ከፍ ያደረገ ፕሮዳክት እንዲሆን የሚያስችልበት አለ። እንደዚህም የፕሮዳክቲቪቲ የዲዛይንም ማሻሻያ ማድረግ ስለምንችል በየጊዜው ያንን ላይ ሳይሆን አንዴ ለምናወጣው ነገር ቆንጆ የሆነ ዲዛይን ሁሉንም ያካተተ ነገር መስራት እንድንችል የሚያደርገን ቴክኖሎጂ ውጤት ነው። ያው በቀላሉ አክሰስ ማድረግ አንችልም። ያው እንደ ሊሚቴሽን ኦር እንደ ዲስአድቫንቴጁ ብለን የምናያቸው ነገሮች አንደኛ ቢልድ ለማድረግና ሜንቴን ለማድረግ ትልቅ የሆነ ኤክስፔንሲቭ ናቸው። ወጪያቸው ከፍ ያለ ወጪ ያላቸው። ሌላኛው ደግሞ ያው ብዙ ጊዜ እነዚህ ነገሮች ኮሙኒኬት የሚደረጉት ዳታን ይፈልጋሉ። ሶ ሂውጅ የሆነ አማውንት ኦፍ ዳታን ሪኳየር ያደርጋሉ። ሌላኛው ደግሞ ከሳይበር ሴኩሪቲ ሪስክ ጋር የተያያዘ ኢሹዎችም ይኖሩባቸዋል። እነዚህ ነገር ሪሞትሊ ስለሆነ ሞኒተር የምናደርጋቸው ከሳይበር ሴኩሪቲ ጋር የተያያዘ ሪስክም አላቸው። ሌላኛው ደግሞ እነዚህን ኦፕሬት የሚያደርጋቸው ቴክኒካል ስኪል ያለው ሰው መኖር ይጠበቅበታል። እነዚህ ማኔጅ ማድረግ ኤኒዋን ኦፕሬት ማድረግ ስለማይችል በዚህ ኤሪያ ላይ ያለ ስኪል ያለው ሰው ነው ኮሙኒኬት እና ኦፕሬት ማድረግ የሚችለው። ሌላኛው ቴክኖሎጂ ውጤት ምንድነው ብለን ስናይ ብሬን ኮምፒውተር ኢንተርፌስ ወይም BCI ብለን የምንጠራው የቴክኖሎጂ ውጤት ነው። ይሄ ምንድነው ብለን ስናስብ ዳይሬክትሊ ማይንዳችንን የምናስበውን ነገር ኮሙኒኬት አድርጎ ለምንፈልገው ዲቫይስ ኢንፎርሜሽን መስጠትና ያንን ዲቫይስ ማንቀሳቀስ የምንችልበት የቴክኖሎጂ ውጤት ነው። ይሄ ቴክኖሎጂ ምንድነው? የምናስባቸው ሀሳቦች ልናደርግ የፈለግናቸው ነገሮች ከሀሳባችን በመውሰድ ያንን ወደ ዲጂታሊ ኮንቨርት ተደርጎ ያ ዲቫይስ ለኛ ለምንፈልገው ነገር ሪስፖንስ እንዲሰጠን ማስቻል ነው። እነዚህ ቴክኖሎጂዎች ብዙ ጊዜ ለጤና ተቋማት እንዲሁም ለጌሚንግ ኤክስፒሪየንስ የሚጠቀሟቸው የቴክኖሎጂ ውጤቶች ናቸው። እነዚህ ቴክኖሎጂዎች እያንዳንዱ ቴክኖሎጂ ጥቅም እንዳለው ይዟቸው የሚመጣ ሌሎች ነገሮችም ክፍተቶች ወይም ሊሚቴሽኖች አሉ። አንደኛው እነዚህ ነገሮች ይህን ቴክኖሎጂ BCIን ስንጠቀም ማይንዳችን ላይ የምናስባቸውን ነገሮች ነው ኢንተርፕሬት አድርጎ ኮማንድ ሰጥቶ ለምንፈልገው ዲቫይስ የሚሰራልን ማለት ነው። ይሄ ማለት አንደኛ የኛ ፕራይቬሲ፣ ምክንያቱም ሀሳባችንን ነው የሚወስደው። ያ ደግሞ ትልቅ የሆነ የፕራይቬሲ ኢሹ ያመጣል ማለት ነው። ሌላኛው ቴክኖሎጂው በጣም ኤክስፔንሲቭ ነው። ያ ማለት እንደ ሌሎቹ ቴክኖሎጂዎች በቀላሉ ልናገኘው የምንችለው የቴክኖሎጂ ፕሮዳክት አይደለም ማለት ነው። ሌላኛው የቴክኖሎጂ ውጤት ተብሎ የሚታሰበው ግሪን ቴክኖሎጂ ነው። እነዚህም የቴክኖሎጂ ውጤቶች ምንድን ናቸው ብለን ስናስብ አንደኛው ሶላር ኢነርጂ ነው። ሁለተኛ ደግሞ ኤሌክትሪካል ቬሂክሎች ናቸው። ስማርት ኢነርጂዎች፣ የካርበን ካፕቸር ቴክኖሎጂ፣ እነዚህ ከግሪን ቴክኖሎጂ ውስጥ የሚካተቱ የቴክኖሎጂ ውጤቶች ናቸው። እነዚህም በግሪን ቴክኖሎጂ የምናገኛቸው የቴክኖሎጂ ውጤቶች ናቸው። ሞስትሊ ይሄ ቴክኖሎጂ ከምን ጋር ነው የሚያያዘው? ክላይሜት ቼንጅን ፋይት ከማድረግ ጋር ነው። የኤር ፖሊሽኖች አሉ። በተለያየ በካርበን ኢሚሽን የሚመጡ የቴክኖሎጂ ውጤቶች የሚለቋቸው የካርበን ኢሚሽኖች አሉ። እነሱን ኮንትሮል ከማድረግ አኳያ እና እነሱን ሪፕለስ ከማድረግ አኳያ ከፍተኛ የሆነ ጠቀሜታና አስተዋጽኦ ያላቸው የቴክኖሎጂ ፕሮዳክቶች ናቸው። በዛሬው ፕሮግራማችን ያየናቸው የቴክኖሎጂ ውጤቶች ለእናንተ የሚጠቅሙ ናቸው ብለን እናስባለን። እንደተለመደው ሀሳብና አስተያየታችሁን ከስር አስቀምጡልን።